አብርሃም የራሴ ብቻ ማድረግ አቅቶኝ አይደለም፣ በደንብም አድርጌዋለሁም እንዳትደርስበት እንኳን ማድረግ እችላለሁ። በህግ ፈተዋለች፣ የራሱን አዲስ ህይወት ጀምሯል። ስለዚህ ምንም የሚመለከታት ነገር የለም ብዬ ነው ማስበው። የአብሪሽን ህይወት ትፈልጊያለሽ? በስነ ስርዓት አብሪሽ ካንቺ ጋር እንዲሆን በደንብ ትፈልጊያለሽ? አሁን ላይ አንቺ ግዴታ መሆን ያለበት ነገር ሩታን ክሰሻት። ስቲል ከሀገር ብንወጣ እንኳን በቂ ነው፣ ህግ ቦታ እንኳን ባንሄድ ማለት ነው። ግን ደግሞ ልዑልን ማሰብ አለብክ። ይሄ ወንድምነት ምክራችሁ እንደሆነ አውቃለሁ፣ ሁኔታውም እንደዛ እንደሚገፋፋ አውቃለሁ። ግን በመሀል ልዑልን መታሰብ አለበት። እቺ ልጅ አንድ ቀን ብትታሰር ልዑል እንዴት ነው ያለ እናት የሚያድገው፣ እንዴት ነው ያለ እናት የሚያድረው የሚለውን ነገር ማሰብ አለብን። እሷ እንዳደረገችው እሷ በቀል ጽፋ እንደምታስበው ተንኮል እንደምታስበው ከነ ሜሪ ጋር ከነ ዳኒ ጋር ያን ነገር በዛ በኩል እኔም ያን ምላሽ መስጠት አለብኝ ብዬ አላስብም። ገባ? እነሱ በቀል አደረጉና እኔም በቀል ማድረግ አለብኝ ብዬ አላስብም። እሷ ቢገባት በፍቅር መመለስ የምትችል ከሆነ በንግግር መመለስ የምትችል ከሆነ ህሊናዋ ከመለሳት ይመለሳት እንጂ እኔ ልዑል እንዲጎዳ አልፈልግም። ምንም ቢሆን ተደረገ ያለው ነገር ሄርሜላ ላይ በጣም ጫና እየተፈጠረ ነው እና እስካሁን ዝም ያልነውም እኛ በምክንያት ነው። ማለትም ያው አብርሃምም እያረገ ያለው ነገር ተው አረጋ ብለን አስበን የሚደረገው ነገር ይደረጋል ነው ሲል እየሰማን ያለ ነው። እኛም ዝም ያልነው እስካሁን አውቀን ነው። ካሁን በኋላ ግን ብዙም በቃ አሁን አብሪሽ የሄርሜላ ፍቅረኛ ወይም ደግሞ ወዳጇ ወይም ደግሞ ባሏ ነው። ቀለበት ያሰረች ሴት ነች፣ የተደረገላት ሴት ነች። ስለዚህ ሙሉ ለሙሉ አሁን መብት ያለው ማጋር ነው ሄርሚ ጋር ነው። ማለትም ሄርሚ ጋር ነው ስላችሁ በቃ ሙሉ ለሙሉ የሚመለከታት ስለ አብርሃም ሄርሚ ነች። ማንም መጥቶ ሊፈነዳ ወይም ደግሞ ሊደነፋ አይችልም። እያየን ነው ሁሉንም። አሁን ላይ አብዛኞቹ እንደውም ሩታ እንደውም እያስደረገች ያለችው ነገር በጣም የሚደብር፣ ሌላዎቹ መተው ቀለበት አውልቂ እስከማለት ድረስ የደረሱበት ደረጃ ነው እና ይሄ ነገር እንዲህ ሊደረግ አይገባም። እና ቤተሰቦች ያው ሁሉም እያደረጉ ያለው ነገር ትክክል አይደለም። ይዛኔ በጣም አይታችኋል። የሰው በቃ ደስታን ለመበጥበጥ የሆነ ያደረጉት ሴራ ምናምን ሲጀመር ደግሞ ማን እንደነገራቸው አናውቅም። እኛ ሰይጣን የሚሆኑ ምንም የሚሆኑ የምናውቀው ነገር የለም። እንደ መንፈስ ከየት መጡ ሳናል የሰው እዚች ጋር ፕሮግራም ሊበጠብጡ ግን እንዳሰቡት ያው አልተሳካላቸውም። ምንም የተሳካላቸው ነገር የለም። ያው ከመበጥበጥ ትንሽ እንዲወሪ ከማለት ውጪ ምንም ያደረጉት ነገር የለም። የዛኔ እንደ ሴት ኬክ ምናምን ከመድፋት እሱ ትልቅ ሰው ነው። እንደ ራሱን እንደ ትልቅ የሚያይ ከሆነ በቁም ነገር ማሰብ አለበት። እንዴ እንደዚህ ማድረግ የለበትም። የሰው ህይወት ለምን ይበጠብጣሉ? አንድ የጥፋቱ ሰው ምን ሊሰሩ ይመጣሉ? ያልተጠሩበት ቦታ ትልቅ ሰው ናቸው አይደል? በክብር የሚጠሩ ሰዎች እንዴት እንደዚህ ሊያደርጉ ይችላሉ? እንደ ህፃን ያረጋቸዋል። እና በቃ አሁን ባይዘው ሄርሚን ጠርተናታል። ልናወራት የምንፈልገው ነገር ብዙ ነገር አለ። ካሁን በኋላ የትኛውም ሰው መጥቶ ሄርሜላ ላይ መፈንዳት አይደለም ጣቱን መቀሰር እንደማይችል አግባብ ባለው መንገድ ለየትኛውም ሰው መድረስ ያለበት አካል ካለ ይደርሳል። ስለዚህ ጠርተናታል፣ ትመጣለች። ምናወራት እኛ የተለያየ ነገር ማውራት አንፈልግም። ካሁን በኋላ ሩታ ወደ ሄርሜላ ህይወት እንደመጣች ሁሉ ሄርሚ ደግሞ ቀጥታ ክስ እንድትከስ ግዴታ ማድረግ አለብን። በምንም ነገር ባትችል እንኳን እኛ አጠገቧለን። በየትኛውም አቅጣጫ በየትኛውም ነገር ሄርሚ ሩታን ግዴታ መክሰስ እንዳለባት አሳምነን እንነግራታለን። ምክንያቱም በቃ አሁን ሄርሜላ ማለት የአብርሃም እጮኛ ነች ወይም ፍቅረኛ ነች። የተጋቡ ሰዎች ናቸው። እንደውም የሄርሚ መጣች ነው ረጅም ነው ሞዴላችን ሞዴል እንዴት ነሽ? አማን ነው። እንዴት ነሽ? ሰላም ነው። አስቀጥቅኝ አንቺማ በመጣ ቁጥር እንዴት ናችሁ የኔ ውዶች? እኛ አለንልሽ ሄርሚዬ። እንግዲህ ዛሬ ካሜራ ይዘን የመጣ ነው። ሰላም የኔ ውድ ቤተሰቦች ቤተሰቦቼ፣ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ አጣድፈው የኔ ውድ ወንድሞች ጠርተውኛልና ምንድነው እሱ ባይዘው በጣም ተቆርቋሪ ወንድሜ ነው ሀሚሩ ማለት እንዴት ነው ካሜራ ላይ ብቻ አይደለም ከካሜራ ጀርባ ራሱ በጣም የሚገርም ሰው ነው። ብቸኝነቴን የማይወድ ለአስመሳዮች ነው በደንብ እየነገርሻቸው ያሉት በደንብ ለአንዳንድ አስመሳዮች ሳይሆን ትክክለኛ ወንድም መከታ የሆነ ሰው ነው ከልቤ። ጆም እንደዛው ያጆ ብዙም ስለማልቀረው እንዴት ናችሁ? አለን ሄርሚዬ። እና ዛሬ ሊደብርሽ ወይ ደግሞ ሊከፋሽ ይችላል ብዬ አስባለሁ። ምክንያቱም የመጣንበት ነገር ምንም ደስ አይልም። ሄርሚ በጣም እያስደፈርሽን፣ በጣም ባንቺ ምክንያት እየተሰደብን፣ ባንቺ ምክንያት ሌላ ትልልቅ ደረጃዎች እየደረሰን ያለን ልጆች ነን።
እህታችን ነሽ። ምንም ነገር ልንቀበል እንችላለን፣ እንቀበላለንም እየተቀበልንም ነው። ግን ደግሞ እዚች ጋር ያንቺ ጥንካሬ ግድ ያስፈልገናል። ያንቺ ጠንካራ ሴትነትሽን ግድ ስለሚያስፈልገን ዛሬ የመጣንበት ምክንያት ምን ልልሽ እንደምችል አላቅም። ምክንያቱም አሁን ላይ እየተደረገብሽ ያለው ነገር ብዙ ነገር የሚደብሩ ነገራቶች አሉ። የኔ ነው በምትያቸው ሰዎች ተከርተሽ ወይም ደግሞ በማይረቡ ልጆች ሌላ አፋቸውን እንዲከፈትብሽ አንፈልግም አሁን ላይ ማለት ነው። እና ቀጥታ ዛሬ የጠራንሽበት ዋነኛ ምክንያት እኔ እስካሁን ጆም እኔም እየተሰደብን ነው። ከመሰደብ አልፎ በደንብ እየተዛተብን ነው። ከመዛትም አልፎ ልጆች መጥተው አውርተውናል። ያው ትንሽ ገዘፍ ያሉ ልጆች ናቸው። ሲያወሩን ግን ምላሽ የሰጠናቸውበት ምላሽ አለ ኤርሚ። እና ዛሬ በቃ እኛ የጠራንሽ ስላልቻልን ሰው እንድትከሽልን የመጣ ነው። እንድትከሽልን ስልሽ በቃ ወደ አንቺ ህይወት የመጣ ሰው አለ። ወደ አንቺ ህይወት የሚወጣው አብርሃም ያኔ 2 ቀን አድሯል አይደል? ያ እንደተደረገ ሁሉ አንቺም ወይም ደግሞ ብድር መመለስ እንዳለብን ሁሉ ነው የሚሰማኝ። የትኛውም ሰው የግልሽ የሆነውን ህይወት ላይ ገብቶ መበጥበጥ እንደማይችል ትክክለኛ ማረጋገጫ ነገር እንድታደርጊ እንፈልጋለን። እሱ እንዳለው ማለት ነው ኤርሚ። እኛ አሁን እሱ የቀመሰውን እሷን መቅመስ አለባት። ክሰሽልን። ማንነት እሷ ስለማንም ልናወራሽ አልመጣንም። በደንብ ታውቂያለሽ። ከሩታ ውጪ ማንም የለም። እነዛ ዝም በያቸው፣ ፌስታል ነገር ናቸው። ሜሪ የምትያት ዳኒ የምትዩ ታዩ። ዳኒ ትላንትና ዝቶብኝ ነው ሄደው። እሱ ችግር የለም፣ እኔ ከምንም አልቆጥረውም። እሱ ግን ደግሞ አሁን ይሄ ሁሉ ነገር የምታመጣበት ሩታ ስለሆነች በቃ እንድታዩ እንፈልጋለን። እኛ የአብርሃምን ስቃይ የአብርሃምን ያኔ ሲያድር ምን አይነት ሁኔታ ውስጥ እንደነበር እሷም ቀምሳ ማየት ስላለባት ሄርሚ ከሰሻት በቃ ክስ ቻርጅ ደርሷት እሷ የምትመልሰውን አንቺ ባለሙሉ መብት ነሽ። ታውቂያለሽ አሁን ላይ በየትኛውም ታሪክ ባለሙሉ መብት አብርሃም ላይ ያለሽ አንቺ ብቻ ነሽ። አንቺ ብቻ ነሽ። ምክንያቱም የትኛውም ሰው ማንም አይደለም በዚህ ሰዓት። አንቺ የሚመለከትሽ ስለ አብርሃም ጥግ ድረስ አንቺን ነው። የትኛውም ሰው መጥቶ አብርሃምን ተይልኝ፣ አብርሃም ገለመሌ፣ አብርሃም እንደዚህ ነው እኚህ ምናምን ቢሉ ማዳመጥ እንደሌለብሽ አሁን ያለሽበት እንትን ላይ ነው። በቃ እኔ ማስበው ያንን። አዎ ግን አሁን ላይ እንዴት ነው ሀሳባችሁ? ሩታን ክሰሻት ብላችሁ ይሄን ያህል መሯችኋል ማለት? እኔም የእውነት ለመናገር በጣም ነገሮች በጣም እየሰለቹኝ፣ በጣም እየደበሩኝ፣ በጣም እያስከፉኝ፣ ወደፊት እንዳላስብ የሚያደርጉኝ በጣም ብዙ ነገሮች አሉ። የእውነቴን ነው የምላችሁ። በጣም ኢነርጂ እንዴት ነው ድክም እስክል ድረስ ማለት ነው። በተለይ በሷ በኩል የሚመጣብኝ ነገር በጣም ነው እንትን የሚለው። ግን ደግሞ ሩታን ማሳሰር ተገቢ ነው ብላችሁ ታስባላችሁ? ያ ማለት እሷ ስላደረገችው እሷ ከዚህ በፊት አብርሃም ስላደረገችው በዛ ምላሽ እኛ በእውቀት ነው ልንበጣ የሚገባው እንጂ እሷ ያደረገችውን የማይሆን ስራ ደግሞ መስራት ማለት ተገቢ ነው ብዬ አላስብም። አይደል እንዴ? ትክክል ነሽ። ግን ደግሞ አሁን ላይ በቃ በጣም ከመደረግም አልፎ ገብቶሻል። እንደዚህ አይነት ነገር ያለምንም ምክንያት ይሄን ነገር ልታረግ አትችልም። ያለምንም ምክንያት እንደዚህ ራሷንና ጠንካራ ሆኜ ይገኛለሁ ልትል የማትችልበት ፓርት ላይ ነች ያለችው። ገብቶሻል። በቃ አሁን የማይመለከታት ህይወት ውስጥ መምጣት እንደሌለባት ነው እኔ የሚሰማኝ። ሁሉም ነገር ሀሚሩ ተገቢ አይደለም። እያደረገች ያለችው ነገር በጣም ተገቢ አይደለም። ምክንያቱም ካያችኋት ወደ ኋላ ብላችሁ እኔ ለእናንተ ስለሷ ማስረዳት አይጠበቅብኝም። ታቋታላችሁ ሁሉም ነገር ማለት ነውና እስቲል እንኳን እሺ አሁን ፈልገዋለሁ ብላ እሺ እንኳን ብዬ ብተውላት እንኳን በስትክክል ኑሮዋን መምራት የማትችል ሰው እንደሆነች በደንብ ግልጽ ነው። ያ ማለት እኔ አሁን ስለሷ ዝርዝር ውስጥ መግባት አያስፈልግም። ከዛ ባለፈ ደግሞ እሷን መክሰስ ማለት አንደኛ ለልዑልም ገባ ምናልባት ያላስተዋላችሁት ነገር ይኖራል እናንተ። የእውነቴን ነው የምላችሁ። በእርግጥ የእሷ ሁኔታ አንዳንድ ጊዜ እንደዚህ አይነት ስሜት ውስጥ እኔ የምገባበት ሰዓት አለ። ግን መለስ የሚያደርገኝ ነገር አንደኛ ልዑል አለ ገባ። እቺ ልጅ እስር ቤት ብትገባ ለአንድ ቀን እንኳን እስር ቤት ብትገባ ልዑል አለ ገባ። ከሷ ውጪ እዚህ ጋር ከአብርሃም እና ሩታ ብቻ ናቸው ያሉትና ልዑል እንስማን ዞር ብሎ ያየዋል እንጂ እንደሷ ስራ በእርግጥ እኔ ብከሳት ህይወቴ ነው ደስ ይለኛል። ግን ደግሞ ትክክል አይደለም ብዬ ነው የማስበው። እንደገና ደግሞ አንዳንድ ጊዜ ሰው እስር ቤት ስለገባ ብቻ ይታረማል ወይም ደግሞ ይመለሳል ማለት አይደለም። በጣም በብዙ ነገሮች ብልጥ ብትሆንና አንደርስታንድ ማድረግ ብትችል ብልህ ሆና ነገሮችን ማስተካከል ትችላለች እንጂ ሩታ እስር ቤት ራሱ ገብታ የምትሻሻል አይመስለኝም። የባሰ እልህ የባሰ ቂም ነው የምናተርፈው ልልክ ፈልጌ ነው። ሀማ ከዚህ ሌላ የተለየ ታሪክ ምን እያደረገችልን ነው? ደስተኛ እያደረገችን ነው እንደኛ
እንዴ ነው እሺ ፕሮግራም መጣች እንደዛ ሲያስቀይሙን እንደዛ ኬክ ሲደፉብን እንደዛ ከሚስት በላይ ደግሞ እኔ ያለች ሜሪ እንደዛ ሚስት ነኝ ባይዋ እንኳን እንደዛ ያልሆነችውን አህል ከሚስት በላይ ሜሪ በጣም ስትንጣጣ ስታወራ የተለየ ታሪክ ስታራምድ እንደነበር አይተሻል። ሩታ እንኳን ስርዓት ኑሯት እንኳን ቆማ ትንሽም ብስጭቱ ባትችለው እንኳን ስርዓት እንኳን ትንሽ ኑሯት ቆማ ነበር። መጨረሻ ላይ በጣም ስትበሳጭ ነው ባይ ባይ ስትባል ሁሉ ነገር ለማድረግ የፈለገችው አይደል? ሜሪ በዛና ህልክ የፈነጨችብሽ ምክንያቱም እስካሁን እኛ አቋማችንን እያወቁ አይደለም። አንቺ ደግሞ አሁን ላይ ጠንካራ ሴት መሆንሽን ማሳየት ባለብሽ ልክ ግዴታ ማሳየት አለብሽ። ዛሬ አንድን ነገር እርምጃ ስቴጂ ነገ በተሻለ መንገድ አጠገብሽ ሊደርሱ አይደለም ቼክ ሊያደርጉሽ እንደማይፈልጉ እመኝ። ምክንያቱም ዛሬ ባደረግሽው ጠንካራ የሆነ ነገር እነሱ ሊርቁሽ ይገባል። በቃ እኛ ጭቅጭቅ አንፈልግም ብለናል እኮ ንትርክ አንፈልግም። ከነሱ ከማናቸውም ጋር እኛ ማውራትም ጠርተናቸውም እንኳን እንደዚህ ሰጣ ገባ ውስጥ መግባት አንፈልግም። በቃ እኛ የምንፈልገው አንቺ በቃ ፍቅራችሁን ማየት ነው የምንፈልገው። የተለየ ታሪክ ደግሞ የሚያመጡበትን ሁኔታ ካለ ደግሞ እናያቸዋለን። ማንም ስላልሆኑ ሁሌ እናያቸዋለን እያልን አጉል ከነሱ ጋር መንዛዛት ስለደበረንና በቃ የሚያደርጉን ነገር ስላስጠላን አንዳንዴ ቅጣትም ያስፈልጋል። ገብቶሻል? ፖሊስ ህግ ባለበት ሀገር ላይ እነሱ እንደዛ ሲፈነዱ አይተሻል። የዛኔውን በፕሮግራሙ ሰዓት በጣም ነው እሱ እንዳለው ፕሮግራሙ ላይ በጣም ነው ያስጠላባቸው። ሳይጠሩ አንዳል መውጣታቸው እንደዛ መቅለላቸው በጣም ነው የሚያስጠላው። ሁለተኛ ነገር ዳኒ በቀደም ጠርቶኝ ትላንትና ያለው ነገር በጣም ነው የሚያስጠላው። አስፈራርቶኝ ዝቶብኝ ምናምን ነው ሄደው እና እኔ በእናንተ ምንም ምደረግ ችግር የለብኝም። ምንም ዋጋ ለመክፈል እኔ ዝግጁ ነኝ። ሁላችንም እኛ ዝግጁ ነን ለመክፈል፣ እኔ ብቻ ሳልሆን ማለት ነው። ግን ደግሞ ማየት ያለባቸውን መቅመስ ያለባቸውን ሁሉም መቅመስ አለባቸው። አንቺ ያው የምትተባበሪኝ በዛ ብቻ ነው። እሱ ትክክል ናችሁ። የእውነቴን ነው የምላችሁ። እኔ ቤት ሆኜ የሚሰማኝ ስሜት አለ። ያለ አግባብ እሷ መስመራውን አልፋ እኔ ጋር የምታደርገው ነገሮች፣ ይሄ በቀሏ ምንም የማይመለከተኝን ነገር የምታደርገው ነገሮች አሉ። በተለይ በእኔና በሱ መሀል ለመግባት የምትሞክርበት መንገድ አለ። ያ ደግሞ ከፍቅር አንጻር ሳይሆን ከእልህ እንደገና ደግሞ ሁሌም እሱ ዝቅ ብሎ ከሷ ጋር እንትን እንዲል ነው የምትፈልገው እንጂ ቢመለስ ከሳምንት በላይ እንኳን አብረው መቆየት እንደማይችሉ በጣም ግልጽ ነው፣ የእውነት ለመናገር ማለት ነው። እና ይሄ ክስ የሚለው ሀሳብ ሀሚሩም ሆነ ጆ ለኔ እንዳሰባችሁ በደንብ አውቃለሁ። ከዚህ በፊትም ጭንቅላቴ ላይ አስቤው ነበር፣ ግን በዚህ በግራም በቀኝ በኩል ሳስበው ነው እንጂ የእውነት ለመናገር ነገሩ በጣም ክስ የሚያስመሰርት ነው የሚመስለው። ገባ? በጣም ነው የሚመራው፣ በጣም ነው የሚያስጠላው። የእውነቴን ነው ምልክ ወይ ትክሰሰኝ ወይ ልክሰሳት እስከምል ድረስ የደረስኩበት ሰዓት አለ። ግን ደግሞ ይሄ ነገር ተገቢ ነው ብዬ አላስብም። እንደገና ደግሞ እሷንም በዚህ መንገድ መመለስ እንችላለን ብዬ አላስብም። ብትከሰስም ይሄን ያህል እንዳልኩ ነው። በመሀል ልጅ አለ፣ ልጁ ነው የሚጎዳው። ከዛ ባለፈ ይሄ ነገር እሷን ይመልሳታል ብዬ አላስብም። እስር ቤት 3 ቀን ራሱ ገብታ ብትወጣ እሷ አሁንም ቂም ምጽፍ ሰው ናት እንጂ እንደዚህ አይነት ነገር ምን አደርጋለም። ደግሞ በእልህ ያልሰራችሁ ፍቅር ነው። እኔ በኖርማል በፍቅር የሰራሁት ገባ አይደል? በፍቅር ነው ያሸነፍኩት አሚሩ። ስለዚህ አሁንም በፍቅር ነው እኛ መቀጠል ያለብን። እናንተም እኔም ከጎን ያላችሁት በሙሉ ስለ ፍቅር ነው የምናስበው። ገባ? ስለ ሰው ጋር መከባበር ነው የምናስበው። ከኛ ጋር ያለ ነገር ሁሉ ልባችን ንጹህ ነው ብዬ ነው የማስበው። ፈጣሪ ያቀናል። ከፈጣሪ በታች ደግሞ ኖርማል ህይወታችን ላይ ግን መከባበር፣ ፍቅር ያለንም የፍቅር ጀማ እንደሆንን ግልጽ ነው። ስለዚህ እንደሷ በእልህ መሄድ የለብንም። እናንተም ተረጋጉ። እንደገና ደግሞ እኔ ምንም ሆነው ነገር የለም ማለት አንዳንድ ጊዜ በእንደዚህ አይነት መንገድ አቅምህን ማሳየት ጥሩ ነው፣ በህግ መሰረት ማለት ነው። ግን ደግሞ እናንተም ከጎኔ ስላላችሁ ይህን ሀሳብ ደጋግማችሁ አስቡት። እኔ ላይ ከምታደርገው ነገር ምናምን አንጻር በእርግጥ እስር ቤት ወይም ደግሞ ክስ የሚያስብል ደረጃ ንዴት ውስጥ ልትገቡ ይችላላችሁ። ምክንያቱም እኔም ገብቼበት አውቃለሁ። ያው ትላንትም መልሷ እኮ ይደብራል አይደል? በጣም ገብቶሻል። ያንን ነገር ሩታ የምታደርገው መልስ ስርዓት በሌለው መንገድ ነው የምታወራው። ኖርማል ስርዓት ኑሯት እንኳን እንደ ድሮ ወደ ራሷ ተመልሳ እንኳን ማውራት ብትችል ገብቶሻል፣ ምንም ነገር ላትፈጥሪ ትችያለሽ። እቺ ልጅ ያው ኖርማል የሆነ ነገር ሆና ነው ብለሽ ታስቢያለሽ። ግን አሁንም ልትታረምና አብረዋት ያሉት ወጣጤዎች አሉ። እነሱ ባሏት እንደምትመራ እናውቃለን እኮ። የዛን ቀንም ይዘዋት የመጡት እነሱ ናቸው እንጂ እርግጠኛ ነኝ መምጣት ፈልጋለች። ግን በእነሱ ደግሞ ታጅባ መምጣቷ ይደብራል። በቃ ገብቶሻል። ሁሌ ሰውን መከተል፣ ሁሌ ሰውን ይዞ ገደል መግባቱ ያስጠላል። በቃ ሁሌ እኛ ስለ ልዑል ሳናስብ ቀርተን አይደለም። ሩታ በጣም ክፋተኛ ሆናብን ምናምን
ሳንፈልጋት ቀርተን አይደለም፣ ግን ደግሞ አሁን በጣም እላፊ ስለሆነች በጣም መስመራቸውን አልፈዋል። ልክ ነህ። በጣም ነው መስመራቸውን ያለፉት። እኛ ዝም ስንል ማለት እኔና አብርሃም ብቻ ሳይሆን ዝም የምንለው በእኛ በኩል ያላችሁትም አቤልም አንተም ሁላችንም እንደነሱ እልህኛና ተንኮል የምናስብ ሰው ስላልሆንን ሞኝ አድርገው የሚያስቡ ነገር አለ። ግን ደግሞ እኛ አሁንም ባለንበት በፍቅር ነው ማሸነፍ ያለብን። ገባ? እሱ ደግሞ ፍቅር አይገዛቸውም። ኤርሚያውን ትላንትና ሁለት ወንድማሞች ልታባላቸው ነበር ያየሽ ከሆነ ማለት ነው። እንደውም እሱን ካልካ ይቀር ማለት ነው ጆ መክሰስ የነበረብኝ እኔ እንደውም ሜሪና ዳኒ ነው። ቤቴ ድረስ መተው በጥብጣውኝ እንደወጡ ታስታውሳላችሁ። ያለ ፍላጎቴ ቤት ድረስ መተው ጉዳት አደረሰውብኛል ብዬ እንኳን መክሰስ እችላለሁ። ያለ ፍላጎቴ ያለ ፍቃዴ መክሰስ የነበረብኝ እንደውም እነሱ ነው። ግን ደግሞ አሁን ካለንበት ሁኔታ አንፃር እሷ መክሰስ ተገቢ አይደለም። ማሸነፍ ያለብን በፍቅርና በፍቅር ነው። አሁንም ከፍ ያልነው ሀሚሩ ጆ አቤል እናንተም ከጎን የሆናችሁት ስለምወዳችሁ ስለማከብራችሁ ነው። ሁሌም ጊዜ ደግሞ ፍቅርና ክብር እንደሚበልጥ ማሳየት አለብን እንጂ ይሄ ንቀት ወይም ደግሞ እልህ ወይም ደግሞ የወረደ ነገር አስተሳሰብ ወይም ይሄ በቀል ምናምን የትም እንደማያደርስ በሩት አይተናል። ስለዚህ እሷን መመለስ ያለብን በዚህ ሳይሆን ነገ ፍቅር እንደሚያሸንፍ ለሷ ማሳየት አለብን። እሱኛ አይታ ተመልሳ እኮ ወደ ራሷ ወደ ቀልቧ ተሰብስባ የመጣላትንም ዲያስፖራ ብታገባው በቃ እኛ እንደዛ ነው ስሜታችን። ገብቶሻል? እዛው ተጋብተው ጥንድም ሆነው ይቆዩ። እኛ እኮ በቃ አሁን አትድረሱብን ያልነው የትኛውንም ሰው ሄርሜላና አብርሃም አጠገብ አትድረሱ። እኛ ላይ የሚመጣው ነገር እኛም ወንድ ነን። በየትኛውም ታሪክ ምንም ሊያመጣብን አይችልም። ገብቶሻል? እኛ አሁንም ባንቺ እልፍ እያለች ስለሆነ ነው እንጂ እሷ ለኛ ማንም አይደለችም። ማንም ደግሞ ዲያስፖራውም ነው ዲያስፖራው የምትዩም ለኛ ምንም አይደለም። ገብቶሻል? በቃ ዲያስፖራ ነው። ዲያስፖራ አይባልም እንደዚህ አይነት ሰው ዲያስፖራ ነው። እና ሁሉንም እንደዛ ልል የምፈልገው ሁሉም ያው ናቸው። ገብቶሻል? በቃ አሁን ዛሬም እንድታስጠነቅቂልን ነው የምፈልገው። ክሱን እንኳን ደስተኛ እንኳን ባታረጊን እንኳን ግን ለእያንዳንዳቸው ቪዲዮን በስነ ስርዓት ያዩታል። ሁሉም ሰው መከበር ካለበት እዛው በቤቱ ላይ ሆኖ እንዲከበር ማንም ሰው ቤት መጥቶ አቅሜን አሳያለሁ እኔ ጉልበተኛ ነኝ የትኛውም ሰው እንደዚህ ነው ማለት እንደማይችል በቃ ዛሬ የመጨረሻ ቃላችንን በቃ ነግረሻቸው ከነዚህ ጋር እኛ ማውራትም መገናኘትም አንፈልግም። በህይወታችንም እንዳይመጡ እኛም ወደ እነሱ አንሄድ። አረ ይሄድን ማለኛ ስለፈለጉን ነው። በቃ እሪ ስላሉ ከትላንት ወዲያ የፕሮግራም ዕቃ መኪና ጠርተን ስናስነሳ እንኳን ብድ ካላገኘናችሁ የሆነ ነገር ምናምን ሲሉ እንኳን ድሮ አለ አብረሽ የበላሽው አንድ ትሪ ላይ ምናምን እንጂ እኛ ማንንም ማግኘት አንፈልግም። እዩንም ፈረንጁንም ካሌብንም ቢኒያም ማናቸውንም ማግኘት አንፈልግም። በቃ በሰዓት እኛ የምንፈልገው ያንቺንና የአብርሃምን ደስታ ብቻ ነው። በቃ አንዳንድ ደግሞ ኦዲየንሶች አሉ ገና ለገና ወይ ቪዲዮ አያዩ ወይ ደግሞ ምን ተፈጠረ ብለው እስከ መጨረሻ ማዳመጥ የማይችሉ አሉ። ገና ለገና ይገቡና እንደዚህ መጀመሪያ ማዳመጥ ይቀድማል። ስሙ ወይ ደግሞ ያያችሁ ጨርሳችሁ እዩ። መጨረስ ካልፈለጋችሁ ደግሞ ገብታችሁ አትዩ። ቀድማችሁ ኮሜንት ለመጻፍ ማለት ነው። እና አላቅም ብቻ ስሜትሽ እንደዚህ ከሆነ ስላሰብክልኝ የእውነት በጣም አመሰግናለሁ። ማለት ይሄን ነገር ከምን አንፃር እንዳልከው እኔም ደግሞ ብዙ ጊዜ እነሱ ህግ የለም ብለው እንደሚያስቡት ያልኩበት ሰዓት አለ። ያ ማለት አሁን ያነሳችሁት ሐሳብ በእናንተ በኩል 100% ትክክል ነው፣ ግን በጎን በኩል ስናስበው ነው ትክክል የማይሆነው ወይም ደግሞ መፍትሄ የማይሆነው እንጂ ነገሩና ሁኔታው አይደለ ክስ ለብዙ ነገር ይጋብዛል። ክስ እንደውም ህጋዊ ነው። ገባ ለሆነ ነገር አደጋ እንኳን ለማድረስ የሚጋብዝ ነገር ነው። እኔና እሷ ያለንበት እሷ ምን ለኔ እኔም ለሷ የምናስብበት አሁን ላይ እንደዛ ነውና ግን ደግሞ ወደ ኋላ መለስ ብለን መፍትሄ እንዳልሆነ ካሰብን መፍትሄ ባለው ነገር ላይ የተሻለ ነገር ወይ ደግሞ የሷን መቀጣጫ ለዳኒና እሷ ምን ልክ እሷ ተንኮል እንደምትሰራው ማለት ነው ሀሚሩ። እሷ ልክ ተንኮል ቁጭላ እንደምታስበው እኔ ማሰብ አቅቶኝ አይደለም። ገባ ማንንም ሰው ለተንኮል ቅርብ ነው። አእምሮሽ ስለበሰለ ከብዙ ነገር አንፃር ስለምታስበው እና ደግሞ ያስገምታል። ይሄ እንደዚህ አይነት ዝቅ ያለ አስተሳሰብ እንደዚህ አይነት ተንኮል ሰውን ልጅ በእንደዚህ አይነት መልኩ ከመመለስ ለህሊናው መተው ነው። ህሊናው ይቀሳት። ገባ እኔ ከህይወቴ ወጣ የራሴን ህይወት ብኖር ባልደርስባት ደስ ይለኛል። ምክንያቱም አሁንም አብርሃም ወደኔ ባይመጣ እሷ ወደኔ የምትመጣበት ምንም ጉዳይ አለ ብዬ አላስብም። ይሄን ነገር በደንብ ሁላችሁም ታውቁታላችሁ ብዬ አስባለሁ። አሁን ላይ እኮ ፈልጎሽ ነው አይደል? በቃ ያለ ልትቀበል አልቻለችም። ገባ እስከዛሬ ድረስ ነገሮችን አይታለች፣ ነገሮችን እንትን ብላለች። በአንድ ቀን በሁለት ቀን የምትመልሰው ሰው ነበረ። አሁን ግን ቆርጦ እስከ ቀለበት ድረስ ሲደርስ
እንዴት ብሎ አንገብግቧት ነው እንጂ የእውነት ሩታ አብርሃምን ፈልጋው እንዳልሆነ በጣም ግልጽ ነው። በቃ እልህ መሸነፍ ስለማትፈልግ ነው። መሸነፍ ደግሞ እንደዚህ አይደለም። ማሸነፍ በፍቅር ነው። መሸነፍ ደግሞ በዚህ መልክ አይደለም። እንደዛ የምታስብ ከሆነ 80 ለምን ቀደደች? እንዴት አልፈልገው ማለች መጀመሪያ? እንዴ አሁን ለምን የሰው ህይወት ትበጠብጣለች? እኔ እኮ ግርም የሚለኝ ያ ነው። እንዴ ወደ ኋላ ብላችሁ ትዝ ካላችሁ እኮ በጋሽዬ በጣም በብዙ ነገር ነው የተለመነችው። እኔ እሷን ነገር ማስታወስም ማየትም አልፈልግም። ግን አብርሃምን ራሱ አሳልፌ ለሷ መስጠት ማለት በጣም የእውነቴ ነው ምልክ በጣም ከባድ ነገር ነው። በጣም ከባድ ሰው ናት። ቁሰል ነው ወይስ ትርፍ አንጀት አምጣ ብለሽ ነው የምትሰጪው? ምክንያቱም ያኔ ለምኗታል፣ ያኔ አልቅሱ ታይ ፍቺ ያንፍታ ያና እንዴ ቃስ የሰጥሙትም አይደል? ከዚህ በፊት እንኳን በደንብ ካስታወሳችሁ ጥፋቴ ነው እሺ ልመለስ ብሎ እንኳን አራስ ቤት በየጊዜው ሲመላለስ ነበር። የይቅርታ ነገር አንዴ ፎቶ አሰርቶ አንዴ መኪና እየገዛ አንዴ የሆነ ወርቅ እያሰራ ወርቅ ገዝቶላት እንኳን ሄርሜላ ናት ብላ በነገር እየበዘበዘችው ነበርና ከእንደዚህ አይነት ህይወት ወጥቶ ልጁ ሰላማዊ ህይወት ላይ መኖር ሲጀምር ነው ዛሬ ላይ እንደዚህ አይነት ስሜት የተሰማት። አይሽ አሁን እንደውም አብሪሽ ምቾት ላይ ነው የሌለ ከበፊቱ እንደውም የተለየ ሰውነት መጨመር እንኳን ይታይበታል። በቃ ሁሉ ነገሩን አሁን ላይ ተቀይሯል። ገብቶሻል? ትክክለኛ ሰላም ሲሆን በቃ ያ ነገር ይሄ ልጅ እንደዚህ ደስተኛ እንዳይሆን ስለተፈለገ ብቻ ነው ሁሉም ነገር አርግዣለሁ የሚለው ፌክ የመጣው። እንደገና የሆነ ነገር ተደርጊያለሁ ቀለበት ገና እኔን ሳትፈታኝ የሚባለው አዳዲስ ነገሮች ሙሉ የመጡት ያለምንም ሰው እንዲኖር ብቻ ነው። አብርሃም ገብቶሻል? ያለምንም ሰው ኖሮ ብቻውን ሆኖ ሰው አንዳንዴ የተጣለበትን ሰው ሲያነሳው ያው ይገባሻል እንዴት አይነት ውስጥሽ እንደሚናደድ። አንዳንዴ የጣልሽውን ነገር የሆነ ሰው ሲያነሳው ተፈልጎ ሲነሳ የትኛውም ሰው አይወድም። በዚህና ልክ ግን ደግሞ መቃጠል የለበትም። በዚህና ልክ ደግሞ መበሳጨትና ማረር የለበትም የትኛውም ሰው። ብዙ ነገር ካሰለፍኩት ነገር አንፃር አሁን ለምሳሌ እኔ ብዙ ሰው ምን አለ መሰለክ ነገሮችን እንዴት አንደርስታንድ ያደርጉታል መሰለክ። እኔ ስለ አብርሃም ብዙ ነገር ሳወራ እንዴት ስለ ሩታ ነገር አይታይሽም ወይ የሚል ሰው አለና ስለ ሩታ ነገር መታየቱ በደንብ ይታየኛል። ግን ደግሞ አንዳንድ ጊዜ አብርሃም የፈለገ ነገር ቢሆን ስራዬ ብሎ ስለሷ መጥፎ ነገር አያደርግም። ትክክል። እሷን ለማስከፋት እሷን ለመጉዳት የሆነ ነገር ወድቃ እንድትታይ ቆማ የሆነ ደረጃ ላይ እንዳትቆም የሚያደርግ ሰው አይደለም። ገባ? ምንም ቢሆን የልጁ እናት ናት። እኔ ብዙ ጊዜ ከሱ ጋር ስለምሆን ከሱ ጋር ብዙ ነገር ስለማሳለፍ አውቀዋለሁ ብዬ ነው ማስበው። ለሷ ጥሩ ነገር ነው የሚያደርገው። ብዙ ነገር እያደረገችው እንደ ወንድ ልጅ እንኳን እጅ እንኳን አንስቶባት የሚያቅሰው አይደለም። እንደሷ ሁኔታ ማለት ነው፣ እንደሷ ንቀት። ለዛ ነው የወንድ ልጅ ነገር አተኩረን ማየት ያለብን። ገባ? ምንም ጊዜ ደግሞ መጽሐፍ ቅዱስ ላይ እንኳን ሴት ልጅ ምንድነው የሚባለው? ምንድነው ምን ውስጥ ናት ነው የሚባለው? የሆነ ንግግር አለ ብቻ። ወንድ ልጅ ሁሌም ተከብሮ ነው መኖር ያለበት። ሴት ልጅ ደግሞ እንስት ናት። ስለዚህ ብዙ ነገሮችን ቻል አድርጋ ያን ያህል ደግሞ ብዙ ነገሮችን ቻል አድርጋ የምትባል አይነት አይደለችም። ነገሮችን አክብዳ ስለምታወራና ስለምታስብ ነው እንጂ ይሄን ያህል አብርሃም ስራዬ ብሎ እሷ ላይ መጥፎ ነገር ያደረገው ነገር የለም። ምናልባት ሳያስበው ሊያጠፋባት ይችላል። ግን እሷን ለመጉዳት ጽፎ እንደሷ ተንኮልና እንትን አስቦ የሚያደርግ ሰው አይደለም። የአብሪሽን ህይወት ትፈልጊያለሽ? በስነ ስርዓት አብሪሽ ካንቺ ጋር እንዲሆን በደንብ ትፈልጊያለሽ? አሁን ላይ አንቺ ግዴታ መሆን ያለበት ነገር ሩታን ክሰሻት። ምክንያቱም አንቺ አሁን ላይ መብት ያለሽ ሴት ብቸኛ ሴት ነሽ። ተነጥቀሽ ወይም ደግሞ ከዚህ በላይ ችግር እንዲመጣብሽ ስለማንፈልግ ብቻ ነው እንደ እህትነት በጣም እየጨቀጨኩሽ ያለሁት። ስለዚህ ዛሬ ነገ ሳቴ ሩታን ክሰሻት። ይኸውልህ ማለት አሚሩ ይሄን ነገር በወንድምነት ሀሳብ እንዳሰብከው አውቃለሁ። ግን ደግሞ አሁን ሩታን ስታስብ እኔ አብርሃምን የራሴ ብቻ ማረጋግጦኝ አይደለም፣ ሩታን ማረጋግጦኝ አይደለም። ስቲል ከሀገር ብንወጣ እንኳን በቂ ነው፣ ህግ ቦታ እንኳን ባንሄድ ማለት ነው። ግን ደግሞ ልዑልን ማሰብ አለብክ። ይሄ ወንድምነት ምክራችሁ እንደሆነ አውቃለሁ፣ ሁኔታውም እንደዛ እንደሚገፋፋ አውቃለሁ። ግን በመሀል ልዑልን መታሰብ አለበት። እቺ ልጅ አንድ ቀን ብትታሰር ልዑል እንዴት ነው ያለ እናት የሚያድገው፣ እንዴት ነው ያለ እናት የሚያድረው የሚለውን ነገር ማሰብ አለብን። እሷ እንዳደረገችው እሷ በቀል ጽፋ እንደምታስበው ተንኮል እንደምታስበው ከነ ሜሪ ጋር ከነ ዳኒ ጋር ያን ነገር በዛ በኩል እኔም ያን ምላሽ መስጠት አለብኝ ብዬ አላስብም። ገባ? እነሱ በቀል አደረጉና እኔም በቀል ማድረግ አለብኝ ብዬ አላስብም። እሷ ቢገባት በፍቅር መመለስ የምትችል ከሆነ በንግግር መመለስ የምትችል ከሆነ ህሊናዋ ከመለሳት ይመለሳት እንጂ እኔ ልዑል እንዲጎዳ አልፈልግም ምንም ቢሆን። ገባ? የአብርሃም እኔ ጋር እንኳን ያመጣው ሰዓት አይቼዋለሁ፣ አቅፌዋለሁ፣ ጠረኑን አይቻለሁ። ልጅ ነው በቃ ምንም ቢሆን ልጅ ነው ከኔ ጋር ባላት ነገር ማለት ነውና ይሄ ነገር ሀሳባችሁን አንሱት። እና ደግሞ የእውነቴን ነው የምላችሁ አብርሃም
የራሴ ብቻ ማድረግ አቅቶኝ አይደለም፣ በደንብም አድርጌዋለሁም። እንዳትደርስበት እንኳን ማድረግ እችላለሁ። በህግ ፈተዋለች፣ የራሱን አዲስ ህይወት ጀምሯል። ስለዚህ ምንም የሚመለከታት ነገር የለም ብዬ ነው ማስበው። ግን ልጁን ስላሰብኩኝ ነው እንጂ አብርሃም የኔና የኔ ነው። ተፋተዋል፣ ጨርሰዋል። እነሱ አዲስ ህይወት ደግሞ የመጀመር መብት አለው። መብቱን ደግሞ በስትክክል ቀለበት አድርጎ ያሳየ ሰው ነው አይደል? ትክክል። ስለዚህ ግን ልዑልን በማሰብ ይሄን ነገር አይሆንም ማለት ነው። በቃ ይቅርታ እንግዲህ ስላስቆምሽ ስለተጨቀጨቅሽ ምናምን በቃ ቻው እንበልሽ። እሺ ቻው በቃ